ይሄንን ነገር እንዴት እንዳረጋችሁት ባላቅም አሁንም ብር ተሰጥቶ ይሁን አላቅም ዶክተር አንተ እውነታው እኔ ሙሉ ማትናገር አይነት ከሆነ አንቺም እሱም ለህግ አሳልፌ ነው የምሰጣችሁ ባሌ እንዲሆን ወይም ባሌ ያስመስለ እንድትመሰክርልኝ ወይም እንድትነግርልኝ በሚል ብር ከፍላልኝ ነበረ ሰላም 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 የተከበራችሁ የኔ ውድ ቤተሰብ እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን እናንተም ደህና እንደሆናችሁ አልጠራጠርም ያው ዛሬ የመጣውበት ቪዲዮ ያው እንዳንተም እንደምታውቁት ያው የተፈጠረ ነገር አለ ከትላንትናው በተያያዘም ትላንትናም የሰራሁላችሁ ቪዲዮ በጣም አሳዛኝ ነበር ያው እኔም በጣም አዝኜ ነበር ያው ነገራቶቹን ለመፍታት እየሞከርኩኝ ነው ዛሬ እንግዲህ የመጣውበት ምክንያት አንደኛው አላማዬ እናንተንም ደስተኛ ለማድረግ ነው እኔም ወደ እውነታው ደግሞ ያው እንደታወቀ ነው ሙሉ ነገራቶቹ እየተስተካከሉ አይደሉም ደግሞ እንደሚስተካከሉ ተስፋ አደርጋለሁ ዛሬ ደግሞ ዶክተሩንም ከብሩኬም ከሃይሚም ማገናኛቸው ይያላችሁ ነበር ባላችሁኝ መሰረት እነሱን ለማገናኘት እየሞከርኩኝ ነው አሁን እንደምታዩት ሆስፒታል ቀጥሬዋለሁ ደውዬ ያሳውቀዋለሁ መጀመሪያ ደስ የሚለው ነገር ዛሬ የአዩ ምህት እናገኛታለን ማገኝበት ምክንያት ብዙ ነገር አለ በብሩኬ መሃል የተደረገ ነገር አለ እሱ ምንድነው ብሩኬ ሀብል አርጋለት ነበር እቺ አዩ የምትባል ልጅ አሁን ላይ በጣም ቀፋኛለች የሷም ስም መጥራት በጣም እያስጠላኝ ነው ግን ጠንቋዩንም ተገኝተዋል ማን እንዴት ምን እንደተደረገ ሀብሉም እንዴት ተደርጎ እንደተሰጣው እሱም ሀብሉ እንዳያወልቀው ምን እንደተደረገበት በጣም እየደረስኩበት ነው ጠንቋዩንም ማን እንዳስጠነቆለበት ሀብሉ ከአንገቱ እንዳያስወጣው ሃይሚ ሞክራ ነበር ለማስወጣት እኔም ሞክሬያለሁ በውስጥ መስመር ግን ደግሞ ምን እንደተደረገ አብረንና ያለን ከህቷም ጋር ከዶክተርም ጋር ዛሬ ተገናኝተን የምናወራው ነገር አለ ዛሬ ሁለቱንም ቀጥሬያቸዋለሁ ይሄው ሆስፒታል ነው ያለሁት አሁን እየገባሁኝ ነው አብራችሁን ቆዩ ሳልባ ቀኝቴን አንጀቴ ሲጋራ አይኔም ባግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ ያልዳመነ ዝናብ ያላባራ ንግሱ ያልተቆረ ሐዘን ቀን ያብርት ያርግዞ ውስጤ በማሳዘን ሁሌ እንዳለቀሰ ያይኔ ልቡ ሳይፈርስ እንባይ ታበሰ ሰዎች ሳያደምጡኝ ቃሉ ሳይገባቸው እንባ ብቻ ነበር አይኔ የሚመስላቸው የእምባዬን ፊደሎች አምላኬ ተረድቶ እንባዬን ጠረገ ልጁን መች ረስቶ እንባ ብቻ ነበር አይኔ የሚመስላቸው የእምባዬን ፊደሎች አምላኬ ተረድቶ እንባዬን ጠረገ እንግዲህ ቤተሰብ እንዳልኳችሁ አሁን ሆስፒታል ነው ያለሁት እንደነገርኳችሁ ያው ዶክተሩን ማግኝቻለሁ ከሱ ጋር አብረናን ያለው ነገር ሙሉ ነገር ነግረዋለሁ ማለት ይሄንን ነገር አሳልፌ አልሰጥም አልናገርም የሚል አይነት ከሆነ እኔ እንደነገርኳችሁ ምንም መራራበት ነገር የለም አንዴ ነገራቶቹን ለማስተካከል ስለተነሳሁኝ ያው አግኝቼው ሙሉ ነገር እንዲናገር አደርገዋለሁ እውነቱም እንዲናገር የፈለገው እሱ ነው ያው በዚህ አጋጣሚ ደግሞ ተገናኝተናል ቤተሰብ ሰላም በላቸው ዶክተር እነሱን ያያክ እሺ አመሰግናለሁ እንግዲህ የነበረው ሁኔታ ምንድነው ሰሞኑ ወይዘሮ ኢዮል የምትባል እኛ ጋር ክትትል ስታደርግ ነበረች ክትትል ሳደርግም የነበርኩ እኔ ነኝ ከዛ መሃል ላይ በተፈጠረው ስህተት ብቻም ሳይሆን ወንጀል ነውና እኔን ባሏ ያልሆነን ሰው አንድ ግለሰብ አምጥታ ባሌ እንዲሆን ወይም ባሌ ያስመስለ እንድትመሰክርልኝ ወይም እንድትነግርልኝ በሚል ብር ከፍላልኝ ነበረ ብርም ወሰዱ ከዛ የነበረው ሁኔታ
ትክክል አይደለም። በኋላ ደግሞ እንደገና ወደ ራሴ ጥሞና ሲመለስ ሙያም የማይፈቅድ በመሆኑ ስነ ምግባር የማይፈቅድ መሆኑ ህጉም የማይፈቅድ በመሆኑ ተመለሽ ስተቴን በማረም የሷ ባል አለመሆኑ ሰሞኑ በነበረው ቪዲዮ ይሄንን ነበር ያስተላልፍ የነበረው። ይቅርታ አድማጮቻችን። ዛሬ ደግሞ ምንድነው የፈለግናቸው አንድ ሲስተር አለች የነፍሰ ጡሯ ወይም እኔ ክትትል ሳረጋት የነበረች የኛ የሆስፒታላችን ደንበኛዋ ያቺ የሷ እህት አለች ወይዘሮ አስኩት ባላለች እሷ ጋር ያለውን ነገር እንነጋገራለን። እኔም ያው የነበረው ስተት በትክክልም ስተት መሆኔን በትክክል ገልጫለሁ። ስለዚህ ዛሬ ባለው ደግሞ ቤቲም መጣ እንዳለቻችሁ ስተት መሆኑ በደም ተነጋግረን ለቀጣይ ደግሞ በምን መልኩ እንዴት እናስኬድ የሚለውን ነገር ለመነጋገር ነበር ዛሬ ቀጠሮ ያዝነው። እና ቤተሰብ ዛሬ የመጣንበት ቪዲዮ እንዳያችሁትም በጣም ከብዷል ነገሩ። ማለት እኔ ዶክተርን ላገኝ የፈለኩበት ምክንያት ሙሉ ነገር ተናገር ብዬው ነበር። ብሩኬም እንደነቃ ራሱ ክትትሉን እያደረገለት የነበረው እሱም ነበር አንድ ሆስፒታል ላይ። ግን ደግሞ እሱ ከነቃ በኋላ ሙሉ ነገር እንዲነግርልኝ ነበር የፈለኩት ቤተሰብ። ግን ሁለታቸው ማግኝቶ ኢቭን ለጋሽዬም እንዲናገር ፈልጌ ነበር። በምን አሰላስሎት ምን እንዳገኘም ምን እንደተገኘ አሁንም አላቅም። በአዲስ ነገራት ብቻ ግን አላቅም። ይሁን የተፈጠረ ነገር አለ ብዬ አስባለሁ። ይሄንን ተናገር ስለው በቃ ኮስተር ብሎብኝ ስልክ ላይ ስናወራ እኔ ካሜራም ይዤ የመጣሁበት ምክንያት ይሄ ነው። ሙሉ ነገር እንዲናገርልኝ አልናገርም ብሎኛል ስልክ ላይ። በቃ ያለኝ ነገር አለ በውስጥ መስመር። እኔ አልናገርም፣ ብዙ ውስጥ እየገባሁኝ ነው፣ መኖር ፈልጋለሁ። ኢቭን በስራዬም እየተስተጓጎልኩ ነው ያለሁት። መጀመሪያ ማሰብ የነበረብህ ዶክተር ይሄ ነበር። ብር ከመቀበልክ በፊት እሷንም የሰው ባል ይዛ ስታማግጥ ወይም የኔ ባል ነው ብላ የሰው ልጅ ደግሞ የራሷ ባል አላት እቺ ልጅ የሰው ልጅ የብሩኬ ልጅ ነው ብላ ስትመጣ አንተ ጋር የዛኔ ነበር መናገር የነበረብክ። የዛኔ ነበር ሙሉ ሚስጥሩን ማውጣት የነበረብክ። ግን አሁንም ጥሩ መተህልን ላጋልጥ ነው የዩ ልጅ የብሩኬ አይደለም ብለ አሪፍ መተህልን እውነታ አውጥተህልኝ አሁን ደግሞ እኔ ችግር ውስጥ እየገባው ነው ብለ መጣህልኝ። ለምን እንዲህ ትላለክ? አንዴ ገብተህበታል። ይሄንን ነገር እውነታው አውጥተህ ብሩኬና ሃይሚን እንዳይለያዩ ማድረግ ሲጠበቅብክ አሁንም ሌላ ውስጥ እየገባህ ነው። አሁንም ተከፍሎክ ይሁን አላቅም፣ ምን እንደተፈጠረ አላቅም። ሲስተር ምን እንዳለች አላቅም። ሲስተሯ ማለት ነው የእዩ ሲስተር ምን እንዳለች ባላቅም፣ ያው አብራችሁ ነው የምትሰሩት። ምን እንደተመካከራችሁ ባላቅም፣ ያው መጣ እንዳልከው መጣ። እስቲ እሷ የምትናገረው ነገር አብረን እናያለን። ደውልላት እንድትመጣ ፈልጋለሁ እኔ። ውሸት ያው እስከመቼ አይቀጥልም ቤተሰብ። ሙሉ ነገር እንዲጋለጥ ነው የምፈልገው። ይቅርታ አድማጮቻችን፣ ኔትወርክ ቢዚ እያለ ነው። ሄሎ ሰላም ሲስተር። አይ እንዴት ነሽ? አለን ጤና ስራ ቆንጆ ደስ ይላል። አሁን የደወልኩልሽ ምክንያት ያው አንድ ቦታ እንደምንሰራ ሁሉ አንድ ያው መታኩ ይመስለኛል የተፈጠረውን ጉዳይ እና ላወራሽ ፈልጌ ነው። እዚህ ሆስፒታል ጀርባ እስቲ ላውድ አርጋት ምን እንደምትል መስማት አለብኝ እኔ። ዶክተር ያው ይቅርታ አድርግልኝ። በማን ጉዳይ ነው የምናወራው? ጉዳዩ ያንቺ ሲስተር እኔ ጋር ክትትል ስታረግ ነበረች። እኛው ሲስተር ክትትል ሳረግ አንድ የሆነ የተፈጠረ ችግር ነበረ። እሱን ምናልባት በደንብ በአካል ስንገናኝ እናወራለን። ክትትል ማድረግ እንደተጠበቀ ሆኖ ግን የተፈጠረው ስህተት ትንሽ ከሙያ ነክ ወጣ ያለው ወይም ስነ ምግባር የማይፈቅድ የነበረ ስራ ሰራ ስለነበር አሁን እስቲ ተገናኝተን ያለውን ነገር በምን መልኩ እናስኬድ የሚለው ነውና የፈለኩሽ ሆስፒታል ጀርባ ነው ያለው። በአፋጣኝ እንድትመጪ። እሺ መጣሁ። አመሰግናለሁ።
እንግዲህ ዶክተር ይቅርታ ጠይቃለሁ። ቤተሰብ ይቅርታ የሚያስጠይቀኝ ነገር የለም። በርግጥ ሙሉ እውነታው እንዲወጣልኝ በጣም እፈልጋለሁ። እናንተም ኮሜንት ላይ እንዳላችሁኝም ዶክተሩ ሀይሚና ብሩኬ ጋር ውሰዱት እያላችሁኝ ነበር። እሱ ደግሞ የፈራው ነገር አላቅም። እስቲ አሁን ግልጹ ይወጣል። ለምን አልሄድም እንዳለ ለምን አልነግራቸውም እንዳለ አብረን እናያለን። ያው ሲስተርም እየመጣች ነው። እንግዲህ እንጠብቃት። ይኸው እየመጣች ነው ሲስተርም ሰላም ሰላም ነው። ይቅርታ ስራ አቋረጥኩ እንዴ? ስለዚህ አሁን የፈለግንሽ ለምንድን ነው? ያው ወይዘሮ ዮይል የምትባል የኛ የሆስፒታላችን ተገልጋይ ወይም ደንበኛችን ያንቺ እህት ይመስለኛል በነበረኝ እንትን። ስለዚህ የተፈጠረው ስህተት ምንድነው መሰለኝ ክትትል እያረኳት ባሏ ማን እንደሆነ አይታወቅም። በእኔ እንትን ባሏ ማን እንደሆነ አይታወቅም። ራሷ ታውቀዋለች ማን እንደሆነ። ምንድነው ክትትል እያረኳት ተገቢ የሆነ አገልግሎት እያገኘች ነበር። መሀል ላይ የተፈጠረው ነገር ምንድነው? እኔም ማድረግ የነበረብኝ ባሏን ይዛ መምታት ነበረባት። ክትትል ስታረግ ባሏን ይዛ መምታት ነበረባት። ባሏን ቢሆን አስፈላጊ የሆነ ክትትል ማድረግ ስላለበት ሰውየውም አስፈላጊ የሆነ ምርመራ መደረግ ስላለበት፣ ምክንያቱም ከአባት እናት ወደ ልጅ የሚተላለፉ ነገሮች ስላሉ እናቷ ብቻ ሳይሆን ክትትል ማድረግ ያለባት ማነው ክትትል ሰውየውም ቼክ መደረግ አለ። ደም ግፊት ሊሆን ይችላል፣ HIV ሊሆን ይችላል፣ አባላዘር በሽታዎች ምርመራ ማድረግ ነበረበት። ያ ሁሉ ሚሳረኩት ወይም ጉዳዩን ረስቼዋለሁ። ሴትዮዋን ብቻ ነው ክትትል ሳደርግ ነበር። መሀል ላይ ሴትዮዋ የሆነ ሰዓት ክትትል ካደረገች በኋላ መጨረሻ ላይ ምንድነው ያለች? ይቅርታ ዶክተር አለች። አቤት። እንግዲህ ያው ነፍሰ ጡሮች ሁሉ ነገር እስካወሩ ድረስ ማዳመጥ የዶክተር ግዴታው ነው እስከመጨረሻው። ያረገዝኩት ሰው የሆነ ቦታ ሊሆን ይችላል ወይ አላውቀውም፣ ግን የሆነ ሰውዬ ያ ሰውዬ የሆነ ሴትዮዋ ባል ነው ወይም ጓደኛው ነው። ስለዚህ ያ ባል እንዲሆን ባል ነው ብለህ አንተ እንድትመሰክርልኝና የሆነ ብር ልስጥ አለች። በሰዓቱ ሴትዮዋ በጣም ከባድ እንትን ችግር ውስጥ እንዳለች ስለተሰማኝ ስተትም ቢሆን ከነስተቱም ቢሆን እኔ ደግሞ ገንዘቡን ተቀበልኩ ወይ ሙስናው ተቀበልኩ። ዶክተር አንዴ ላቋርጥህና ማለት ነው አሁን ለቤተሰብ ማሳወቅ የምትፈልገው ነገር ካለ እኔ የማሳውቀው ነገር አቃለው ወንጀል ነው የሰራው። ብር ተቀብለሃል፣ ከሲስተርሽ ብር ተቀብሏል። ይቅርታ አድርጊልኝና ብዙ ወንጀል ሰርቷል። ግን ወንጀሉ እንዳለም ሆኖ በቃ እኔ ስተሰርቻለሁ ተጸጽቶ መጣኛ ጋር እኔ ጋር መጣ፣ ደወለልኝ። እሺ ብዬ ተቀበልኩት። ግን ይሄንን ነገር ሃይሚና ብሩኬን የሚያለያይ ነገር አደረገ። ግን ያንን ነገር ጸጽቶት ብሩኬን በዛ ምክንያት ሆስፒታል ገባ። አምሮን በቃ ማለት ጥሩ ሁኔታ ላይ ያልነበረም ሆስፒታል ገባ። አሁን ነቅቷል። ሲነቃ ሙሉ ነገር ነግረዋለሁ ብሎኝ ነበር። ካንቺ ጋር ምን እንዳወራችሁ አላቅም፣ ሀሳብ ያስቀየረው ነገር አላቅም። ከዛ ለቤተሰብ እናገራለሁ፣ እኔም ለፋሚሊዎች አሳውቂያለሁ። ለምን እሱ ሙሉ እንዲናገርልኝ ለጋሽዬም ለሃይሚም ለብሩኬ እንዲናገርልኝ ሙሉ ነገር ነግሬው እሺ ብሎኝ ብሩኬ እስኪነቃ ነበር ምን ጠብቀው። ግን ከነቃም በኋላ አልነገርከውም። ይሄ ነገር ለምን ከሲስተር ካንቺ ጋር ምን እንዳወራችሁ ሀሳብ ለምን እንዳስቀየርሽው ባላቅም አሁን ሙሉ ነገር እንድትናገርልኝ። አሁንም ቢሆን ይሄ ልጅ የብሩኬ አይደለም። ይሄንን ነገር እንዴት እንዳረጋችሁት ባላቅም አሁንም ብር ተሰጥቶ ይሁን አላቅም። ዶክተር አንተ እውነታው እኔ ሙሉ ማትናገር አይነት ከሆነ አንቺም እሱም ለህግ አሳልፌ ነው የምሰጣችሁ። ምንም እንደራደርበት ነገር የለም። በሃይሚና በብሩኬ መጣ በማንም በእነሱ ስለማልደራደር እናንተ ወደ ህግ አሳልፌ እንድሰጣችሁ ያው ተገድጃለሁ። ኢቭን አሁን ያረገችለት ሀብል የምትናገሪ ነገር ካለ በመጀመሪያ እህቴን በደም ጠንቅቄ አውቃታለሁ። እንደዚህ አይነት ስህተት እንደማሰራ እሱ ስህተት እንደሆነ ነግሮሽ ተጸጽቶ እውነታውን እየተናገረ ነው። አንቺ ለምን ያ እውነት እንዲደበቅ ፈለግሽ? እኔ እንዲደበቅ አይደለም የፈለኩኝ፣ ሙሉ እንዲያሳውቃቸው ነው ለነሱ። አንቺ እንዳውም እንዲደበቅ የፈለገው እሱ ነው።
አሁን ተጸጽቻለሁ መናገር አልነበረብኝም ብዙ ውስጥ ገብቻለሁ እያለ እሱ ነው አሁን እየተናገረ ያለው። ተሳስቶ ሊሆን ይችላል እውነታው ደግሞ ይሄ እንደሆነ ተጸጽቶ እየተናገረ ሳለ አንቺ ያ ነገር ላይ አሳልፌ እሰጣለሁ ምናምን እያልሽ ነው። እኔ እቴን በረምብ አውቃታለሁ። ትክክለኛ ነገር ነው ያደረገችው። ትክክል የምታደርገው የሰውን ባል በመቀማት ነው። እስቲ ንገሪኝ፣ የሰው ባል እየቀማች ነው ትክክል ነገር? የሷ ልጅ ያልሆነ ልጅ የራሷ ልጅ ነው፣ ግን ባሏ ደግሞ ሌላ ሰው ሆኖ ሳለ የብሩኬ ልጅ ነው ብላ መጣች እቺ ልጅ። ይሄ ሁሉ ውሸት ምን አመጣው? ብሩኬ የሰው ባል እየቀማች ትክክል ናት እህቴ ብለሽ ትወግኛታለሽ? የሰው ባል ቀማት ምናምን እኮ አይደለም።